ይስጥልኝ። ደህና ናችሁ ወይ? በጨለማ ተገናኝተናል። እንዴት ናችሁ? አሁን እንዲህ አይነት ስራ ልንሰራ ነው። ምን ትቀልዳላችሁ? ሰራተኛ ለመምሰል ገባችኋል? in Barbados. አሁን በርባዶስ ነው ያለነው። አይስተልል አድርገህልኛልና ለዘላለም አመሰግናለሁ አንተ መድኃኒዓለም መድኃኒት ነው ለአዳም ዘር በሙሉ በቃልህ ልሄድ ልክ እንደ ፊደሉ በቃልህ ልሄድ ልክ እንደ ፊደሉ ስምህ መድኃኒት ነው ለአዳም ዘር በሙሉ ለአዳም ዘር በሙሉ። ጨው እየተፋለን ጨው ቤት ነው ያለነው። ዛሬ ምን እንደሆነ እግዚአብሔር ብቻ ነው የሚያውቀው። እኛ አናውቅም ብለን እንክዳለን። እሱ ያሳውቀናል። እግዚአብሔር እንዴት ነው? ዝማሬ እንሞክር። ስጦታው ስለማይነገር ስጦታው ስለማይነገር ከሞት ያዳነን አምላክ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አይ ደህና ናችሁ ሆይ? ይመቻችኋል ወይ? ወይኔ ተበላሸ እንዴ ስፌቱ? ዘስፌት ኢዝ ተበላሸ። እንዴ ወርደህ አጣመስፈዋ ቀጥ ለማድረግ ሞክራ። ህይወት እንደዚህ አጓጉል ታስኬዳለች። አጉሉን በፈተና ታልፈውና ጥያቄህን እውነተኛው ላይ ታረጋለህ ማለት ነው። የስ 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 የሚለውን ታውቁታላችሁ። የስ የስ በቀሚስ ወደ ቁምጣ ቀንስ። የስ በቀሚስ ወደ ቁምጣ ቀንስ። ትናንትና ዛሬ አትሆን የኋል ፈሰስ። ፍቅሩ በዝቶ ቸርነቱ ሸልሞናል ፍቅሩን በመንግስቱ። ፍቅሩ በዝቶ ጌታ ቸርነቱ ፍቅሩ በዝቶ ጌታ ቸርነቱ አኑሮናል በመንግስቱ። እንደ ርግብ የዋሆች እንደ እባብ ብልህ ተሆነ ነገሩ። ወዴት ነው ወዴት ነው ሸፈፍ ማለቱ? አለ እንዴ አላለም? ዝም ብለህ ዝም እንዴ? ለምን ትክክለኛ ወሬ አታወራም? ለመሆኑ እንዴት ናችሁ? እንደዚህ አይነት ስራ ታውቃላችሁ? በመኪና በሚሰፋበት ዘመን በእጅ እንግዲህ በእጅ ሲሰፋ ወደ እግር ልንወርድ ነው ማለት ነው። ስልጣኔ ነው ወይስ ሰይጣኔ? ዊ ዲስከስ አባውት መነቃቃት። ሰላም ናችሁ ግን? ምነው ሰላምታ በዛ? ሰላምታ ሲበዛ አንዱ ለመልካም ነው ወይስ ለወከባ? አይ ለሰላም ነው። ምንድነው እንደዚህ አይነት ሀሳብ ማሰብ? አው አይ ነገሩ እንደው ለምዶብን እንጂ አይታሰብም። የስ
ድንጨው ዶናትን ትገዛላችሁ። እንደነኝና በግድ ነው እንዴ? ሰው ትምህርት ተምሮ አልገባት አለው አባት ግድ ማስገደድ አለበት። ዶናት ነው እዚህ ዶናት ዳናት አዶራት የሚሉትን የቅንዋተ መስቀል ስያሜው ታውቃላችሁ? አንዱ እዚህ ዳናት ነው። ዳናት አዶራት ራድስ ቀጥላ ኧረ ጠፋብኝ። እንዴት ላድርግ? የእንትን ነገር እግዚአብሔር እረኛዬ ነው የሚያሳጣኝ የለም። እግዚአብሔር እረኛዬ ነው የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በረፍቷም ዘንድ ይመራኛል። ነፍሴም መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ እንኳ ብሄድ አንተ ከኔ ጋር ነህና አልፈራም። ጠፋብኝ እንዳልገጥም መዝሙረ ዳዊት ስንት ጊዜ አንብቤዋለሁ፣ ግን በቃል መያዝ አቃተኝ። አቤት ድንጋይነት ሲበዛ እንዴት ደስ ይላል ማለት አሾፋላ ምን ሪያሊቲ አልስኬድ ብሎን እኮ ነው። ዳናት አዶራት ራድስ አይ ነው ማን ነው? ኦ ማይ ጋድ ወይ ዝም በልና የሆነ ነገር መሳሳ ደርሷል እንዴ? አልደረሰም። በአውሮፓውያን አቆጣጠር ነው ስራና ምሳ በተመሳሳይ ሰዓት አይደረግም አሉ። መቼም ሀገራችንን አጠፋ። ስንት ሰው አሉ እያለ ያልተባለ አለ። ይገርማል። እግዚአብሔር የበደሏችሁን ይቅር በሉ፣ ለሚያሳዳችሁ ጸልዩ፣ ክፉን በክፉ አትመልሱ ተብሏል። ግን ይህንን ማለት አልቻልንም። እግዚአብሔርም እርዱ ብሏል እንላለን። ራሳችንን ያረዳን ሰዎች አሁን እኛ እግዚአብሔር እንዴት ነው የምንረዳው? ይገርማችሁ። ዘና የሚያረግ ቃል እኮ ነው። በትርጓሜ እስቲ እልል በሉና ዝፈኑብኝ እንዲህ አለ ማለት መቼም ኒው ኤጅ ይላሉ። በክርስቶስ ዘመን እሱ ልጅ ሆኖ በቤተልሔም ተወልዶ እመቤታችን ቅድስት ድንግል ማርያም ይዛው ልጅ ሆኖ አላከበሩትም። ዛሬ ልጆች የእግዚአብሔርን ቃል ሲያዩ የኒው ኤጅ ዘመን እኮ ነው ይላሉ። ያን ይከተልና ደግሞ የኛም አንዱ እንዲህ ነው ድሮ እንዲህ ተብሎ ነበር የተባለውን እኮ አላል። አታመንዝር ተብሎ ክህነቱን በማመንዘር ጥሎ ሚስቱን በመስተፋቅር አግብቶ ከስሯል። ያሳዝናል። አይነ ጥላ ይዞት መስተፋቅር ሲጨመርበት እንዴት ነው ታዲያ ፍቅር ወደ ጦርነት እንዴት አደረጉና አይታይም። ምንድን ነው ነገሩ? ሙሉ ቤቱ ይሄ ነው። ዳናት መጥታችሁ አሪፍ ጨው ትበላላችሁ፣ እኛንም ታበሉናላችሁ። ኧረ ጨለመ። ምንድን ነው ላብራው እንዲህ መብራቱ እንደዚህ ነው እንጂ በራ በርቶልህ ወደ ጨለማ ትሄዳለህ። ምን እያላችሁ ነው? ይሄ ነው እንግዲህ እዚህ እየሰራን ነው ለጊዜው። አይኔ እንዴት ያስፈራል! እኔ የፈራሁት ሌሎችማ ማን 30 ነው አለ ጉዱ። 10 ደቂቃ እናመሰግናለን። ይሄን እናንተ ተጫወትንላችሁ። ሌላ ጊዜ በሰፊው እንመጣለን። ሌላ ዳናት ይዘን እናመሰግናለን። ቻው